አቶ መሐመድ ሰዒድ ይባላሉ። ተወልደው ያደጉት ገጠር ውስጥ ሲሆን ከልጅነታቸው ጀምሮ እንደ እድሜ እኩዮቻቸው ቁርአን የመቅራት ፍላጎት ቢኖራቸውም እድሉን ባለማግኘታቸው ከቁርአን ጋር ሳይተዋወቁ እዚህ እድሜያቸው ላይ ደርሰዋል። በቢላል ኢስላማዊ ማዕከል የሰላም መስጂድ ፕሮጀክት አማካኝነት አሊፍ ብለው ጀምረው ቁርአን ለማክተም በቅተዋል። ወደ ትምህርት ቤት ገብቼ ተምሬ የሆነ መንግስት ስራ ገብቼ እንደገናም ወደ ሶላት ስገባ መስጊድ ስገባ ጓደኞቼ ቁርአን ሲቀሩ እኔ በጣም ውስጤ መቼ ይሆን እኔ እንደነሱ ቁርአን ምቀራው የሚል ውስጤን በቃ እንትን ይለኝ ነበር። እመኛለሁ ግን አንድ ቀን ቁርአን መቅራት አለብኝ እያልኩ እመኝ ነበር በሰዓቱ። እና ግን ደፍሬ ወደ ዛ ለመግባት ደግሞ እንደው ይሄ ነገር አሁን እውነት ይገባኝ ይሆን የሚል ሐሳብ ነበረኝ። ስለዚህ እኔ አሁን እጅግ በጣም እርካታ ነው ያገኘሁት፣ ትልቅ እርካታ ከምንም በላይ ነው። ዱንያ ምንም ማለት አይደለም። በቃ ዱንያ ምንም እንዳልሆነች ይገባኛል። ወደፊት ምንም አይደለችም ዱንያ። ነገር ግን እዚህ ቦታ ላይ ተገኝቼ ቁርአንን ያላህን ቃል በመቅራቴ ብቻ ትልቅ እርካታ አግኝቼ ነው ያለሁት። ኢንሻአላህ ወደፊትም እንግዲህ ያው ሀያቴ እስካለ ድረስ ከቁርአን ላይ አልወገድም ብዬ ነው በቁርጠኝነት ያቀድኩት። ትልቅም ትንሽም መቅራት ትችላላችሁ። ከመነግራችሁ እድሜ አይወስነውም። የ96 ዓመት ሽማግሌ ቁርአን አክትመዋል። እኔ 90 ዓመት አልሞላኝ 70 60 በሆን ነው ለምን ገብቻ ልቀራም አልኩና ማስታወቂያው መሰረት ለመዘገብ ሰድ ይሄ ጓደኛዬ ያው ወይ ተሪ ያላለኝ እንዲያለውም እኔ ማለት መዘገብ ታዲያ እኔ ሳልመዘገብ ሁኝን ማለት መዘገብ ተመዘገብን። አብረን ጀምረን ደና እየቀራን እያለ ኮሮና መጣ። ኮሮና አቋረጠን። እንደገና ጀመርን። ከኮሮና በኋላ ደግሞ የጦርነት መጣ፣ ያማቋረጠን። እንዲሁ እያልን ያው አልሐምዱሊላህ እንግዲህ አላህ የሻው ነገር አይቀርም አከተምን። አሁን ሁለተኛ ዙር እየቀራን ነው።